የምታስበው ነገር ቢሟላልህ ለባለቤትህ ምን ማድረግ ትፈልጋለህ? እኔ ፍቅር እና አሪፍ ከላይ ክፍት የሆነች መኪና አይተሻል? እሷን ቢገዛለት ይደረጃል። በምን በኩል የመጣኸው? እንግዲህ እኔ የመጣሁት በታሪክ ነው በሶማሌ በኩል ማለት ነው። ሴት ልጅ ምን አይነት አለባበስ ስትለብስ ነው ደስ የሚለው? ሰውነቷን የሚሸፍን ልብስ ብትለብስ ደስ ይለኛል። 15 ዓመቴ ነበር። አሁን 16 ያው ልደት አላከበርኩም እንጂ ባህሪ ደስ የሚል ነገር ምንድነው? ጨቃቃ ስትሆን ሰርቼ ለማግኘት ለመለወጥ ከነበረ ኑሮ ለማሻሻል ለናት የመጀመሪያ ልጅ ነህ ወይስ? ለናት የመጀመሪያ ለመጨረሻ አጫልቦ ይፈልጋሉ ይላሉ እውነት ነው ወይስ ውሸት ነው? እሱን አላውቅም። ሌሎች ወንዶችን ሰብስቤ ቢጠይቂ አይሻልሽ? የመጀመሪያ ቀን ፍቅር የያዘ የት ሀገር ውስጥ ነው? ማናዋሪ ነው አንተ ምን ነው አናዋሪ ፍቅር አይዝ ቢያረባ ነው። ያው ለጋጣም ኢትዮጵያ ገብቼ የትም ሀገር ቢሆን በፓስፖርት ነው እንጂ በህጋዊ መንገድ ነው እንጂ የሚንቀሳቀሰው ተመልሼ ስደት መሄድ እንደውም አልመኝም። ለራስም አላደርኩም ለሌላ ሰዎችም አልመኝም። ለምን ብዙ ነገሮችን ስላየሁት ማለት ነው። ጋፈጉላኑ ጉልቺሳ ጋፈዱላኑ ዱልቺሳ ዋንገልገላ አባ ኤገቱ ዮቤከተንጉያ السلام عليكم ورحمة الله وبركاته ውድ የቻናላችን ተከታታዮች እንደምን አላችሁ? ሰላም ናችሁ ወይ? እኛ ሰላም ነን አልሐምዱሊላህ። እናንተ እንዴት ናችሁ? ሰሞኑን ተጠፋፍተናል። እናንተም ጠፍታችኋል፣ እኔም ጠፍቻለሁ። በጣም ናፍቃችሁኛል እላችኋለሁ። እኔም እርግጠኛ ነኝ በጣም እንደናፈቅኳችሁ እላችኋለሁ። እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ለየት ካለ እንግዳ ጋር ቀርቤላችኋለሁ። ልዩ የሆነ ጥያቄና መልስ ነው። እንግዳችን ከዚህም በፊት እንግዲህ ቻናል ላይ ማይታችሁ ታውቁ የምታውቁት የማይመስለኝም ራሱን ያስተዋውቅላችሁ ተተውቁ በኋላ እንመለሳለን ማለት ነው። ራስን አስተዋውቅ። ማን ትባላለህ? አንዋር ማን? ድምጽን ከፍ አድርጋ አይተማ አንዋር መሐመድ። አንተስ? السلام عليكم ورحمة الله وبركاته እንዴት ናችሁ? ደህና ናችሁ አላችሁ? ግን እኔ እንጃ እኔ ያላችሁ ራሱ አልመሰለኝም። ለማንኛውም መኖር ደግ ነው። መሀመድ ይባላል። አብዛኞቹ ያው ስለሚታቁኝ ብዙም ራስን ማስተዋወቅ አያስፈልገኝም። ለምን ስለምንተዋወቅ ማለት ነው። እና ዛሬ ደግሞ ያው ዛሬ እንግዳ አርጋኝ ስለጋበዘችኝ በጣም አመሰግናለሁ። እና ወደ ጉዳያችን እንግባ እስቲ። ለምንድን ነው የቀጠርሽኝ? እንግዲህ የዛሬ እንግዶቻችን ይሄንን ይመስላሉ። አንዋር መሐመድ ኡስማን። እንግዲህ አታውቁትም አንዋርን? አዲስ እንግዳችን ነው። አንዋር እንግዲህ ወደፊት ጥሩ ድራማዎችን እሰራለሁ ብሎ እንግዲህ ቃል ገብቷል። በዛውም ደግሞ እስቲ የፎዚያን ተከታታዮች ልተዋወቅ ፈልጋለሁ እነሱ የሚወዱኝ ከሆነ ጥሩ ድራማዎችን እሰራለሁ ብሎ ቃል ገብቷልና የሚመቻችሁ ከሆነ የምትወዱት ከሆነ ኮሜንት ስራ አሳውቁናችኋለሁ። የዛሬው ጥያቄያችን ጥያቄና መልስ ነው። ምን እንደገጠማቸው ማለት ነው። አንዋር ስትመጣ በምን በኩል ሊመጣው? እንዴት ነው መጣው? በምን በኩል ሊመጣው? እንግዲህ እኔ የመጣሁት በታሪክ ነው በሶማሌ በኩል ማለት ነው። በሳሱ ማለት ነው። እና እንግዲህ ስመጣ በጣም ከባድ ነበር። ከምነግራችሁ በላይ በጣም ከባድ ነበር። ባህር ላይ አንድ 19 ሰዓት 20 ሰዓት ቆይተናል። በእግራችን በጣም ብዙ ከምነግራችሁ በላይ ቆይተናል። እና ከባድ ነበር በትክክሉ ማለት ነው። እሺ በሳሶ በኩል ነው የመጣው። እዚህ ሀገር ተመጣክ ስንት አመት ሆኖሃል? እዚህ ሀገር ስትመጣ ስንት እርሜት ነበር? ስንት አመት ነው? እዚህ ከመጣሁ አንድ አመት ሞላኝ።
ወደዚህ ስመጣ 15 ዓመቴ ነበር አሁን 16 ነው ያው ልደት አላከበርንም እንጂ ያው የሰው ሀገር ነው ብለና እንግዲህ ተመልካቾቻችን እንደምታዩት አንዋር እዚህ ሀገር ተመጣ 1 አመት ሆኖታል እዚህ ሀገር ተመጣ በ15 አመቱ ነው የመጣው 16 አመት ሆኖታል በዚህ ላይ እንግዲህ የ16ኛ አመቴን ልደት አላከበርኩኝም የሰው ሀገር ስለሆነ ይያለ ነው እንግዲህ ልደቱን ለማክበር እንደምትተባበሩት እርግጠኛ ነኝ የፎዚያ ተከታታዮች ናቸዋለሁ የኔ ጥያቄ አንዋር ምን እቅድህ ነበር ታገር የወጣው እቅድህስ ምን ነበር እንግዲህ ታገር የወጣሁት ሰርቼ ለማግኘት ለመለወጥ ከነበረኝ ኑሮ ለማሻሻል ምናልባት ኑሮ ስል ትንሽ ስለ ኑሮ ምን ታውቃለህ ልትሉ ትችላለህ ግን ምሳሌ በአጋጣሚ ሊሆን ይችላል ካገር የወጣሁት ግን ስደት ብዙ ነገር ያስተምራል ምናልባት ካገራችሁ ወጣችሁ ላታውቁ ትችላላችሁ ግን የወጣችሁ ሊገባችሁ ይችላል ምናልባት ዝም ብዬ እንደቀልዶት ሊሆን ይችላል ካገሬ ማለት ግን እዚህ ከመጣው በኋላ ብዙ ነገር አለ ማለት ብዙ ነገር አስባለሁ ሰርቼ ተለውጬ ወደ ሀገር መግባት ፈልጋለሁ በጣም የሚገርም ነው እንግዲህ ድሮ በእኛ ጊዜ በሱር በያለን ምንም አይነት ሐሳብ አልነበረንም በጣም ይገርማል በዚህ በርሜው እንደዚህ አይነት አስተሳሰብ ኖሮት መሰደዱ የሚገርም ነገር ነው ሌላው ጥያቄ ለናት የመጀመሪያ ልጅ ነህ ወይስ ሁለተኛ ወይስ ታናሽ እንዴት ነው ለናት የመጀመሪያ መጨረሻ አንዋር የመጀመሪያ ጥያቄ ያሰብከው ነገር ቢሆንልህ መጀመሪያ የሚያስደስት ነገር ለናት ምን ማለት ትፈልጋለህ መጀመሪያ የሚያስደስት ነገር እሷ ፊት ለፊት መታየት ለራሱ የሚያስደስታት ይመስለኛል ጥሩ ምላሽ ነው በዚች ዓለም ላይ ይሄን ታደረኩኝ በጣም ደስተኛ ያረጋኛል የምታረገው የምትለው ሐሳብክ ምንድነው ይሄን ነገር ታረኩኝ ደስተኛ ሆናለሁ የምትልበት ነገር ምንድነው ምሳሌ ገንዘብ አግኝቶ ማለት ብዙ አላማ አለው ሰው ሆኖ እንግዲህ ማያስብ የለም ብዙ ነገር እናስባለን ግን አናስተውለውም እንጂ ጤነኛ መሆናችን ለራሱ አስደስተኛ ጤነኛ መሆን ማለት ነው እሺ በጣም ጥሩ መልስ ነው ተራስህ ከኔ ጸባይ ይሄን ነገር ወዳለው የምትል ጸባይ ምንድነው ከኔ ጸባይ ወዳለው የኔ ያልሆነ ነገር የኔ ይሆናል ብዬ ግዳል ማለት የኔ ያልሆነ ነገር ግዴታ የኔ መሆን አለበት አለ በዚህ ደስ ይላል በጣም የሚገርም ነው እንግዲህ ተመልካቾቻችን አንዋር እስካሁን ይሄንን መልሶልናል መሐመድን አንድ ጥያቄ ጠይቄው ወደ አንዋር መለሳለሁ መሐመድ ልጠይቅም ፈልግ ነገር ተሴት ልጅ ባህሪ ደስ የሚልህ ነገር ምንድነው ጨቃቃ ስትሆን ጨቃቃ ሴት ትመቸኛለች እያለ ነው እሺ ሴት ልጅ ምን አይነት አለባበስ ስትለብስ ነው ደስ የሚልህ እኔ ግን ራሷን ሰውነቷን የሚሸፍን ልብስ ብትለብስ ደስ ይለኛል ይሄ ደግሞ ለምን በእምነታችን ደግሞ ሰውነቱን ሁሉም ተሸፍኖ የምትንቀሳቀስ ሴት ስለሚፈቀድ ማለት ነው እንደዛ አይነት ሴት ደስ ይለኛል ኦኬ በዚህ ዓለም ላይ ብዙ ወንዶች ሰውነታቸውን ግልጽ አድርጎ ማንነታቸውን እኔ ነኝ የሚሉት ሴቶች ይመቻቸዋል ወንዶች የሚሉ ብዙ ሰዎች አሉ እውነት ነው ወይስ ውሸት ነው እሺ አልገባኝም ለምሳሌ ራሷን ግልጽ አድርጋ ወይም ደግሞ በልብስም ሊሆን ይችላል ወይም ደግሞ በጉራ ሊሆን ይችላል ለምሳሌ አጫጭር ልብሶችን በመልበስ ራስን ግልጽ በማድረግ ተከፋፍቶ በመሄድ እንደ ማስካካት ብዙ ነገሮችን ወንድ ልጅ በማማለል እንደዚህ አይነት ሴቶችን ወንዶች አማራጭ ብሎ
አማራጭ አድርጎ ይፈልጋሉ ይላሉ እውነት ነው ወይስ ውሸት ነው እሱን አላውቅም ሌሎች ወንዶችን ሰብስቤ ቢጠይቅ ያሻልሽ እኔ እኮ የራሴ ምርጫ ነገርኩሽ ተመልካቾቼ ይሄ እናንተንም ይመለከታል ብዙ ጊዜ አብዛኛዎቹ ወንዶች በቃ ራሷን ከፋፍታ የምትሄድ ሴት ማንነቷን ጥላ ለምሳሌ አሁን በእናቶቻችን ጊዜ በጣም ደስ የሚል በዓል አለ አለባበሳቸው አነጋገራቸው እንግዳ አቀባበላቸው በተለይ ደግሞ ለሰው ልጅ በተለይ ለወንድ ልጅ ያላቸው ክብር ለየት ያለ ነው የእናቶቻችን በጣም ደስ የሚል ነበር በዛሬ ጊዜ ደግሞ ብዙ የምናያቸው ነገሮች አስጠያፊ ነገሮች አሉና እስኪ እናንተ በዚህ ላይ ምን የምትሉት ነገር አለ ይሄ ጥያቄ እንደዚህ አይነት ሴቶች አንዳንዶቹ ወንዶች ተመራጭ አድርጎ ያስባሉ ይላሉ እስኪ እውነት ነው ወይስ ውሸት ነው የሚል መልስ እናንተ ተጠብቃለሁ መልሱን ኮሜንት ስር ጻፉልን ሴቶች መሆናችሁ ወንዶች ይሄ ጥያቄ ለሁላችሁም ይመለከታል ማለት ነው ሌላኛው ጥያቄ የምታስበው ነገር ቢሟላልክ ለባለቤትህ ምን ማድረግ ትፈልጋለህ እኔ እንጃ በቃ ጥሩ ፍቅር እና አሪፍ ከላይ ክፍት የሆነች መኪና አይተሻል እሳል ቢገዛለት ይደለኛል እሺ ሌላኛው ነገር የመጀመሪያ ቀን ፍቅር የያዘክ የት ሀገር ውስጥ ነው የመጀመሪያ ቀን ፍቅር የያዘክ የት ሀገር ውስጥ ነው ተያዘህስ በኋላ እንዴት አደረገ ማናዋሪ ነው አንተ ነው ምን ነው አናዋሪ ፍቅር አይዝ ቢያረባ ነው እሱንም ጥያቄው ይደርሳል መጀመሪያ አንተ ነው የጠየቀው የመጀመሪያ ቀን ፍቅር የያዘኝ አይዚ አገሩኝ ነው እንግዲህ ተመልካቾቼ እንደምታዩት ብዙ ጊዜ ወንዶች ግልጽ ነገር አይናገሩም ሴቶቼ በጣም ወዳችኋለሁ ግልጽ ናችሁ እውነትን ተናገራላችሁ ወንዶች ብዙ ጊዜ ውሸታም ናቸው ውሸትን ይናገራሉ ይላሉ እየተሳደብሽ ማለት ነው እውነት አይደለም ይሄ የማይታመን ነገር ነው ኦኬ ችግር የለውም ሌላው ነገር መጀመሪያ ተወልደህ ምግብ መብላት እንደጀመርክ ምን ምግብ ነው የበላኸው የተመገምከው ወይም ደግሞ የበላኸው እኔ ነው እሱ እኔ ባንዳ ፍኔሉ እኔ መጀመሪያ ጊዜ የቀመስኩት ቢሆን እዚህ ምድር ላይ ወደ እንደ መጣው ማለት ነው የእናትን ጡት ነው የእናትን ጡት ነው ምግብ መብላት ተጀመርክ በኋላ እሱን ኢንሻአላህ ደውዬ ቢጠይቅልሽ ግን ያው እናቴ ስለሌለች ነፍሱን ማራትና ሌሎቹ ደግሞ ያው ስለማይቀርቡኝ ላያውቁ ይችላሉ ግን አላውቁ የመጀመሪያ ግን የቀመስኩት ቢሆን ወተት ነው እሺ ሌላኛው ጥያቄ በትክክሉ ስላልተመለሰልኝ አንዋርን ጠይቀዋለሁ አንዋር እንግዲህ 16 አመት ነው ብሏል በ16 አመቱ እንደዚህ አይነት ጥያቄ አስፈላጊ አይደለም አንዋር በዚህ ዓለም ላይ የሚያስደስተው ነገር ይሄ ነው የምትለው ነገር ምንድነው በጣም ይገርማል ሳታውቅ ነው የተሰደርከው ምን እንደሆነ አንዴ የሚያስደስት ነገር ለማግኘት ነው እንደሰው የሚሰደድ አንደኛ ለመለወጥ ነው ሁለተኛ ነገር ደግሞ የሰው ልጅ መለወጥም ጋር ደስታን መፈለግ አለ የሰው ልጅ ሲጀመር የሚያስደስተው ነገር እንዴት አያውቅም ይሄ ነገር ያስደስተኛል ሲጀመር አንተ የመጣኸው ለመለወጥ ነው መለወጥ ደግሞ ያው ሰርተህ ገንዘብ ለማግኘት ነው ያ ገንዘብ ደግሞ ደስታዬን ሊያፈልቅ ይችላል ብለህ ነው እና እንዴት ላታውቅ ቻልክ ሳታውቅ ነው የተሰደርከው እሺ አታውቅም ማለት ነው ሌላኛው ጥያቄ ብዙ ጊዜ በታሪክ በኩል የሚመጡ ሰዎች በጣም መጥፎ አጋጣሚዎች አሉ በጣም አስቸጋሪ ነው ይላሉ መራብም አለ መጣብም አለ ከዚህም አልፎ ውሃ ጠምቶን ሽንት መጠጣት የፈለግነው አሉ የሚሉ ልጆች ብዙዎቻቸው አሉ እንደዚህ አይነት ችግሮች አጋጥሞኛል እዛም ድረስ ባልደርስም ምሳሌ አንዴ ስንመጣ ማለት ነው በርግጥ እኔ ስመጣ በጣም ከባድ ነበር
ማለት ለማካበድ ፈልጌው ሳይሆን ሲጀመር መንገዱ በጣም ከባድ ነው ሲቀጥል ደግሞ እኔ በመጣሁበት ሰዓት በጣም ከባድ ነበር ሱማሌን ላታውቁት ይችላልላችሁ በሱማሌ መንገድ ነው የመጣሁት እና አፈር ነው ቦታው ማለት ነው እና ዝናብ ከጣለ በጣም መኪና ምናምን መሄድ አይችልም እና በዛን ሰዓት ልክ በመኪና እየሄድን አካባቢ ላይ ውስጥ በአስፋልት አይደለም የምንሄደው በረሃ ለበረሃ ነው የምንሄደው በዛን ሰዓት ስንሄድ ዝናብ ጥሎ በጣም ጭቃ ሆነና መኪናው ሰመጠ በእግራችን በጣም ብዙ መንገድ ሄድን ሳንበላ ስንት ሰዓት 1:48 ሰዓት አካባቢ ድረስ ሳንበላ ዝም ብለን ተቀመጥን እና አንደኛው ጓደኛዬ ይመስለኛል የሆነ ወደ ጅጅጋ አካባቢ ነው ወደዛ ነው የሚኖረውና በጣም ርቦት አንዋር ምን ይሻለኛል ምን ልብላ አለ አረ እኔ ምን አውቃለሁ ወደዛ ቤት አለ ብለውናል ዝም ብለን እዛ ድረስ አስለው ከዛ በኋላ ሳር ልብላ እንዴ ብሎ ሳር በእጁ ይዞናል በእጁ ማለት ሳር ይጋላ ማለት እና ይሄን ያክል ድረስ የሚያጋጥም ነገር ይኖራል ግን ልጁ ሳሩንም አልበላ ወዲያውኑ ምግብ መጣልን ያንን ምግብ በልተን ጉዟችን ቀጠላችሁ እሺ በጣም የሚያዛዝን ታሪክ ነውና ይሄ እንግዲህ ገጠመኞችን ምናነሳበት ምክንያት ለእህት ወይም ደግሞ ለወንድሞቻችን አገር ላይ ላሉት ይሄ ነገር ትምህርት እንደሚሆናችሁ ነውና እናንተ እንግዲህ በተሐሪብ የሚመጡት መንገድ እንደምታስቡት በጣም ቀላል አይደለም የሚከብድ ነውና ይሄን ቪዲዮ ሼር እያደረጋችሁ ለሁሉም እንደምታስተላልፉ ፈልጋለሁ በጣም የሚከብድ አጋጣሚ መሆኑን ነው እንግዲህ እዚህ ጋር እየነገሩኝ ያሉት ተሐሪብ በጣም ይከብዳል እና አሁን ደግሞ መጠይቀው መሐመድ ነው ይሄን መንገድ ስትመጣ አንተስ ምን አጋጠመ ተገጠመኝ ደግሞ ይሄን ነገር መርሳት የለብኝም ለልጅ ልጄ የምነግረው ነገር ነው የምትለው ነገር እስኪብላ እውነቱን ለመናገር በዛን ሰዓት እኔ የመጣሁበት ሰዓት በኢትዮጵያ ምርጫ የነበረበት ሰዓት ነበረ 2000 እንደ ኢትዮጵያ 2007 እንደዚህ ነው መሰለኝ በዛን ሰዓት ምርጫ ነበረ ከምርጫ በኋላ ነበር ምርጫው እንዳለፈ ብዙ አልቆየቱም በሁለተኛ ቀን ሶስተኛ ቀን ነበር ከዛ ይርኩት ያው ትንሽ ምክንያት ስለነበረ እና መንገዱ በጣም አስቸጋሪ ነበረ ራብ አለ ጥም አለ የመንገድ ጉዞ አለ በረሃው በጣም ከባድ ነበር እኔ እዚህ ላይ ማለት ነው በዛ ከዛ ይሄ ደላሎቹ ከዛ ልጆቹን ወስዶ እንደዚህ አረብ ሀገር ሄዳችሁ ሰርታችሁ ራሳችሁን ትለውጣላችሁ የሚባል ነገር በጣም ውሸት ነው ለምን እንደሆነ ታውቃለህ እኔ ስላለበት ወይም ስለኖርኩበት አይደለም በህጋዊ መንገድ ማለት ነው በህጋዊ መንገድ ቢሄዱ ግን በጣም አሪፍ የተሻለ ነገር ይሆናል በዛን ሰዓት ያው ህጋዊም አልነበረም ከሁሉም ነገር ማረሳ ነገር ቢኖር በእንት ነው ጅጅጋ ውስጥ ወደ እንትን በሳሱ ላይ ነበረ ለካ ልጁ አረበኛ የሳዑዲ አረበኛ ነበር የሚችለው ሰውየው ደግሞ አረበኛ ይሰማል ሶማሌዎቹ ለምን አረበኛ ስለሚሰሙ ማለት ነው እንግሊዘኛ አረበኛ በጣም ይሰማሉ በዛን ሰዓት ልጁ ለካ በአረበኛ የሆነ ነገር ብሎ ሰውየውን ሰድቦት ነበር ሰውየው መጣና የያዘው ቢላ ነበር እዚህ ላይ ሶስት ሲወጋ ምናምን ማለት ነው ሶስት ሲወጋ ቢላ አልገባ ስለው ልጁ የሮጤ ነው ሻወር እየወሰድኩ ነበር ሲመጣ አሁንም በአረበኛ እየተሳደቡ ነበር እኔ በዛን ሰዓት አረበኛ ማልሰማም ሶማሌኛ ማልሰማም እንደጋጣም ነበር ሰውየው በጣም ተናደው አሁንም ተሰዳደቡ ማለት ነው ተናደው ገባና ችጉጡን ወዞ ሲመጣ እንደጋጣም ያው በፈጣሪ ፍቃድ ነው ከችጉጡን እሱ አቀባብሎ ልጁን ሊመታሰ ከእጁ ላይ ተቀበልኩት በዛን ሰዓት ነበር ከሰውየው ጋር በቃ ሰውየው ምንም አላለ እና የተማረ ሰው ስለሆነ በኋላ ደግሞ ይቅር ተባባሉ ያው ከሁሉም ነገር ማረሳ ነገር ቢኖር እሱ ነው ለምን የልጁን ህይወትም በዛን ሰዓት እንደጋጣም ሰውየው የተማረ ስለሆነ እና እንደዚህ አይነቶች ነገሮች አለ ለምን ደላሎቹ የሌለ ውሸት ያወሩ ልጆቹም ማለት ነው ከትምህርታቸው ሴቶችም ደግሞ እንደዛው ከቤተሰባቸው ለይቶ ይሄ መንገድ ላይ በጣም እየተጫወቱበት ስለሆነ ይሄን ቪዲዮ የሚያዩ ሰዎችም ሼር አድርጋችሁ ለሌሎቹ ትምህርት እንዲሆን በዚሁ እንድታስተላልፉ ፈልጋለሁ እሺ በጣም እናመሰግናለን በዚህ ላይ አንድ ጥያቄ አለኝ ይሄ ጥያቄ ምንድነው ካላችሁ ብዙ ጊዜ በዛ መንገድ ላይ የሚመላለሱ ሰዎች ወይም ደግሞ የሚመጡ ልጆች ሁለተኛ ፈጣሪ ሆይ ይሄን ብቻ ታዳለኝ ሁለተኛ በዚህ በኩል ከተመለስኩኝ ይሉና ይምሉና ድጋሚ ደግሞ በዛ በኩል የሚሄዱ 3-4 የሚመላለሱ ሰዎች አሉ እንደዚህ አይነት አጋጣሚ እናንተን ቢደርስ ምን ብለህ ታስባለህ
እኔ በበኩሌ በዛን ሰዓትም ያው የመጨረሻ አማራጭ ላይ ነበርኩት እንደውም ጀልባ ራሱ ብትገለበጥ ደስተኛ ነበርኩት ለምን በጣም ነበር የመረረ ልጆቹ 18 ሰዓት በዚህ በጅቡቲ የሚመጡ ደግሞ 4 ሰዓት እስከ 6 ሰዓት ነበር ከዛ በላይ አይቆዩም የኛ ደግሞ በታች ስለመጣ ነው ሮብ 12 ሰዓት ገብተን ከሮብ እንደዛ ውለይበት አድረን አሙስ ደግሞ እንደዛ ውለንበት አድረንበት አርብ ከቀኑ 6 ሰዓት ነበር የወረድነው ያ ማለት ደግሞ 54 ሰዓት ማለት ነው በጣም ብዙ ሰዓት ነው ያ ማለት ደግሞ በጣም ከባድ ሰዓት ነበር ጀልባው ተበላሽታ ነበር እዛ ላይ እና እኔ እንጃ በበኩሌ ጀልባው በዛን ሰዓት ብትገለበጥ ደስተኛ ነበርኩ እዛ ላይ ራብ አለ ሲወጡ ልጆቹ እንዳለ ቁስል በቁስል ሆኖ ነበር ሲወርዱ ማለት ነው እና ምሉት ልጆቹ ምንድነው ምሉት ኢንሻአላህ ፈጣሪ ብቻ አንዴ ብቻ ወደዛ እንሻገርና ሙስሊሞቹ ደግሞ ሰላታችን አናቆም ላንተ በቃ 24 ሰዓት ጎንበስ ቀና እንላለን ይላሉ ልጆቹ ማለት ነው በሌላ እምነቱም ደግሞ ላንተ ጎንበስ ቀና እንላለን ካሁን በኋላ አንዴ ብቻ እንሻገር እንጂ አንመለስም ምሉ አሉ እኔ ግን በበኩሌ እንደዛ ማላልኩትም እንደውም ቢገለበጥ ብዬ ነበር የሚያስበው ለምን በጣም ኃይለኛ ስቃይ ስለነበረ ማለት ነው ስለዚህ እኔ አሁን እንደጋጣም ኢትዮጵያ ገብቼ የትም ሀገር ቢሆን በፓስፖርት ነው እንጂ በህጋዊ መንገድ ነው እንጂ የሚንቀሳቀሰው ተመልሼ ስደት መሄድ እንደውም አልመኝም ለራሴም አላደርኩም ለሌላ ሰዎችም አልመኝም ለምን ብዙ ነገሮችን ስላየሁት ማለት ነው በጣም የሚገርም ነው እንግዲህ ብዙ ጊዜ ሰዎች እንደዚህ አይነት ነገር አናረግም ይላሉ አገር ቤት ከሄዱ በኋላ የሚያጋጥማቸው ብዙ ነገሮች ስላሉ አማራጭ ሲያጡ ነው እንግዲህ ያሳለፉት ነገር ውስጥ እንደሚመለሱ የሚያረጋቸው እስኪ መሐመድ በእንደዚህ አይነት መልኩ መልሶልናል አንዋርስ እሱ ቢሆን ያንን ያሳለፈውን ስቃይ ያስታወሰ አገር ቤት እንዳጋጣሚ በሆነ አጋጣሚ ቢገባ ወደዚህ ሀገር ለመመለስ ቢፈልግ ያንን ያሳለፈውን ነገር እያወቀ ድጋሚ ወደዚህ ወጥ መለሳለህ አናል መለሰ አንዴ ለራሱ በመጣውበት እናደዳል በጣም ማለት ይዝ በቃ ብዙ ጊዜ ኢትዮጵያ ሆነሽ ምስዩ ነገር እዚህ መተሽ ብር እንደምታገኝ በቃ ተንደላቀሽ እንደምትኖሪ ምናምን በቃ በጣም ብዙ ነገር ነው የምታስቢው ማለት ነው ግን እዚህ ከመጣሽ በኋላ የተለየ ነገር ነው የሚያጋጥምሽ የተለየ ነገር ነው የምታገኘው እና ሁለተኛ አላስብም እድራሽ እንግዲህ የሰው ልጅ ባሰበ ነገር ላይ አይቆምም የሰው ልጅ ያስባል ፈጣሪ ደግሞ ይፈጽማል አሁን እንግዲህ የአገሩ ሁኔታ በጣም የሚያዛዝን ነውና ዜጎቻችን ባገራቸው ላይ እንደሚኖሩ የሚያረጋጋቸው ነገር ስላሌለ ነው የዛሬ ጊዜ ወንድሞቻችን በየባህር ሀገር እየተሰደዱ የጅብራት ይሆን ያሉት ፈጣሪ እንደዛ አይነት ነገር ይጠብቀን አምላክም ደግሞ ለአገሪቷ ሰላምና ፍቅር ያወርድ አንድነትን ይስጠን በያለንበት ማለት ነው ቻለም ጠፋ የምታጠፋ ናትና የሚያስደስት ነገር የላትም ስቃይ የበዛባትና አምላክ ባገራችን ላይ የምንረጋጋበት ነገር ይስጠን ለሁላችንም እንግዲህ ተመልካቾቼ የዛሬ ጥያቄ ይሄን ይመስላልና እናንተንም በጣም አመሰግናችኋለሁ እኔ በበኩሌ ጥያቄን ጨርሻለሁ እናንተ የምትጠይቁት ነገር ካላችሁ በዚህ ጠይቁ ስለዚህ ኦኬ በዚሁ እኔ መተላለፍ የምፈልገው ነገር ቢኖር ማለት ነው በስደት የሚንቀሳቀሱ ሰዎች በደላላም ሆነ በራሳቸው የሚሄዱ ሰዎች ማለት ነው ከዚህ ሁሉ ራሳቸውን ቢጠብቁ በጣም አሪፍ ነው ለምን ይሄ መንገድ ላይ በጣም ብዙ ነገሮች አለ ሞት አለ በዛ ላይ ደግሞ ማለት ነው ሰው ልጅ ማለት ነው የራሱን ዜጋ ላይ የሚጫወቱት የራሱን ዜጋ አስገድዶ ብር ሐዋላ ያስወረደ በጣም ብዙ ነገሮች አለ ወንድሞች ከነዚህ አይነት ራሳቸውን ብትጠብቁና እንደዚህ አይነቶች የምታደርጉ ሰዎች ደግሞ ወንድምና እናት እህት እንዳላችሁ ደግሞ ባትረሱ ደስ ይለኛል እና እኔ በበኩሌ በስደት ያሰቡ ሰዎችም እንሄዳለን ነገ እንወጣለን ብላችሁ የምታስቡ ሰዎች በዚሁ የቪዲዮ ከደረሳችሁ በህጋዊ መንገድ የፈለጋችሁ ሀገር መሄድ እንደምትችሉ ደግሞ እንዳትረሱ ከእንደዚህ አይነት ደግሞ ፈጣሪ ይጠብቀን አንዋር በመጨረሻ ምን እንደምን እናያለን እንግዲህ ምንም ነገር ነው ይጨርሻል ፈጣሪ ያሳድግ
እሺ እንግዲህ ውድ ተመልካቾቻችን የዛሬ ዝግጅታችን ይሄን ይመስላልና ቪዲዮ ከተመቻችሁ ሰብስክራይብ ሼር ላይክ ማድረግ እንዳትረሱ በያላችሁበት ሰላምታችን ይድረሳችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ